እስኪ ደግሞ ፈታም በል ከቁም ነገሩ ወደ ቀልዱ ሳቅ ሜዳ ላይ የተለያዩ ኮሜዲያኖች እየመጡ ፈገግ ያስብላሉ የሰይፉ በኢቢኤስ መንገዳ እየሆኑ እናንተን ያዝናናሉ ለዛሬ መድረኩን ልተውለት ነው አንድ ኮሜዲያን ይወጣል ውጣ እስኪ ውጣ እኔ እጃ ታብታባር ይኸው ገብተናል ታብታባር አዎ ቶሎ ይኸው አበሻ ባንድም አለ እዚህ ጋር ታብታባር በፍጥነት ይኸው ሰይፉ ሾላ ጋር ተብሎ አይደለም እንዴ ታብታባር ባክተናል ዘበናዊ ልመና ጀምረን እንዴት ናችሁ ሁሉ መልካም አንቺ አዲስ አበባ እንደምን ውለሻል እዚህም እንደው አሳ ሁልቀን ይመሻል ትዘና በሉ ሪላክስ አርግ እስቲ መጀመሪያ ከመሳቅ በፊት እጅን አፍታት ሪላክስ አቀማመጥን ሪላክስ አርግ ፈታ በል ሆዷን እንዳላመማት እኛ በምን እናውቃለን በኤምአርአይ ካልታየላት ሆዷን ደግሞ ገብታ ታይታ ምንም ነገር ከሌለባት ጭንቅላት መንፈሷን ዝም ብሎ ከጨነቃት ዜዶ ሸበላውን ጥሩት እኔ ነኝ የማክማት አዎ እንግዲህ ያው ስንገባም ታብታብ እያልን ነው ሳቅ ሜዳም እኛን ወክሎ ልኮናል ዘመናዊ ልመና ጀምረናል በቲክቶክ እየገባን ታብታብ እንላለን ማለት ነው እስቲ አንድ ጊዜ ሁላችሁም ታብታብ በሉ ታብታብ ብለናል እንዴት ነው ሁሉ መልካም እንግዲህ ዛሬ ስለ ልመና ነው ዛሬ ወደዚህ ሲመጣ አንድ ምርጥ ቀፋይ ነው አጋጠመኝ እንደዚህ አይነት ቀፋይ ሁሌ ቢመጣ ደስ ይለኝ ገና እንደመጣ ኳል ብለ ሰላም ወንድሜ ለልመና አልመጣው መኮራ ደራ ስራ አለኝ ቀን ዘንበል ብሎብኝ ነው 95 ብር ካለ ሙላልኝ አቤት ቀን ዘንበል ብሎብኝ ነው የኮራ ደራ ስራ አለኝ ጨቦ ነኝ ጨቦ ማለት ጥበቃ ነው ጥበቃ ሲል ዝቅ አርጋ ከገመትከኝ ሚስ አንደርስታንዲንግ ሪስክ ቴከር እንባላለንኛል እሺ ነገሩን ከስሩ ሲሉት መልካም ነው ስራ ፈልጋለሁ በያንድ የተከበረ ሰውዬ ቤተርኩ ሰውዬው ቦርጫም ነው እዚህ ጋር ሽጉጥ ሰክቶ ብቻ አቅራራል በኔ ላይ እዚህ ግቢ ሌባ ቢገባ ምን ታረጋለህ አለ እንዴ ከግንባጥር ሽዋጥር ከሽዋጥር መሬት ሳይነካ አየር ላይ ቁርጭምጭሚቱን ሀፈፍ አድርገህ በጥርሴ ነዋል አንበሳ ነኝ ለማለት አረባክ አፍንጫህን ቢልስ ሰላል በዱላ ወገቡን ዱላን ተቀብሎ ቢልስ በደረት የተኝቼ እግሩን በጥይት ሰውዬው ጥይት እስክታመጣ በሽጉጥ ቢነፋስ አለ እንዴ ጭራሽ ሌባው ሽጉጥ አለው እንዴ አሉ እንዴት የለውም ሌባ አይደል እንዴ አላል ጌታ እርሶ ነው እንዴ ሌባው መግባት ከፈለጉ በበር አይገቡም እኔ በር አልከፍትም አልኩ ሰውዬው ተናደደ አሁን ግልጽ መልስ ነው የምፈልገው ሰውዬውን ትገለዋለህ ወይስ አትገለውም ጌታ እኔም ግልጽ ጥያቄ ነው የምፈልገው ብገለው ነው በሚራው ነው የምትቀጥረኝ ሰውዬው እዛ ጋር ነው ጥያቄ በቃ በለጥከኛል ገባው ተቀጠሩ ቤተሰብ ሁሉ ወደኛል ሁሉ ዋይ ይላል በኔ ላይ ህፃኗ ልጅ አንድ ቀን ተነሳችን እንደ ሰሞኑን ተወለደችው መጣኮ ተኝታ ትስቃለች አለች አዎ ህፃናት በልባቸው ንጽህና ምክንያት መልአክ ያጫውታቸዋል ይስቃሉ አልኩ አራ አባዬማ እንዳደ ሶፋ ላይ ጋደም ብሎ እኮ ይስቃል ብቻውን ያወራል ስትል ምናልባት ሰሞኑን የግብር ወቅት ስለሆነ አባዬን መንግስት እያጫወተው ሆነ እናትየው ናት ገና አራስ እናት ተኝታለች ካልጋ ቀና ብላ እንዴ ባላጥከኛ አትል ስለ ባሏ ጭንቀት ጭራሽ አታውቅም ነበር ማለት ስትባል ዘመድ ተብላ መጣች ልጅ አለች እኔ ላይ ተከየፈች እኔ ዘመናው ሰው ነኝ ቀልጠፍ ብዬ ጠቅስ አረግ ልጅ ተቀጨም ችግር በቃ በ8ኛው ወር ነው ከንግግር ቀድሞ ሆድ ገፍ ግራ ገባኝ ሁሉ የሱ ልጅ ነው እያለ ዋይ ይላል እኔ ግራ ገባኝ ቆጠርኩ ቀኑ ሊመጣ አልቻለም እኔ ልቤን ኩራት ግሬን ፍራት ይዞኝ አንቺን ነካውት መስከረም 15 ልጁ የተወለደው ሚያዝያ 20 እና ልብ ብለሽ ቀኑን ከቆጠርሽው በ8 ወሩ ነው ልጁን የወለድሽው እባክሽ አንዱ ኖር ወዴት አደረግሽው ያ ቦርጫም ሰውዬ ተጣጣፈ እንደዚህ አገጭ ስር ነው ገባ እና መች ወለድ ነው የምትለዋል በቀን አቆጣጠር ከሆነ አንድ ወር ሲንጨምር በሰደፍ ግንባሬ አረ በደል አይደለም በኔ ላይ ጌታዬ እኔ በቁጥር ነው ማምነው ዘመናዊ ሰው ኮንክ በቁጥር እናውራ አልኩ እሺ እናውራ ብሎ ሁለት ካልኩሌተር አላወጣ እሺ አሁን ካልኩሌተር እስከ ስንት ይደምራል አልኩ እስከ 1 ቢሊዮን ይደምራል አለ 2 ቢሊዮን ቁጥር ከዛ በላይ ቢሰጥስ በሁለት ካልኩሌተር ደምረዋለሁ አላለ ይሄ ሰውዬ ነው ይሄ ኩንታል ሙሉ ፋራ ነው እንግዲህ ከነጋ ተጣላ ያለው በየወጣው ሜዲቴት አረኩ ለተወሰነ ቀን ይወጋ ተቀመጥኩ ነገሩን ቀስ ብዬ ሳስብ ላካች ዘመድ ተብለማጣች ልጅ ዘመድ አይደለችም
ሰውየው ውሽማ ናት እንደ ድንገት ቀጨም ስታደርግበት ዘመድ ናት ብሎ ቤታ መጣ። እኔ እንደ ሀዘበኛ ብሎ ቀጠረ። በኔ ላይ ቪዚቢሊቲ እየሰራ 8 ወር ሙሉ አልኩ። ይሄ በደል አይደለም ብዬ እየበረርኩ እኔ ዘመናዊ ሰው ነኝ ትርካለሁ። ድም ጠበቃ ሊቀጥር ጠበቃ ቤት ስሄድ ጠበቃ ለማናገር 100 ብር ክፈላሉ። ኪሴ ውስጥ 5 ብር አለ። 95 ብር ሙላልኝ። ያራዳ ልጅ ዳልስ ሲበደል ዝም ብለታል። እኔ ራሱ ዛጋ በለጥከኝ ብዬ ነው ገባውለት። አንዳንድ ጂኒየስ ለማኞች አሉ። ሌላው ሳክስ ነው። ሳክስ ፕሮማክስ ደግሞ የኔ ያጎታል። ገጠር አካባቢ ነው የምኖረው። ኮላ ያለ ሳክሰኛ ነው። እኛው ነው ዝናብ እንዴት ሆኖ እንደምወርድ አናውቅም። እኛ እዚህ ገጠር ዝም ብለን ፈጣሪ ዝናብ ለኛ ይጥላል። ፈጣሪ ላንተ ዝናብ አይጥልም። ዝናብ እንዴት እንደሚዘንብ ታውቃለህ? አናውቅም። መጀመሪያ ከዚህ ከእጽዋት የሚተን የሆነ ኢንዛይም ያለ። እሺ በቃ በደመና ላይ ይዞ ገጠር ሰማይ ላይ ይዞ ሳቅት ዝናብ ሆኖ ለቃል። በጣም ይገርማል። እሺ አሁን ገጠር ዝናብ አሁን ያልከው ነገር ይዞ ለቀቀት አላለ። የከተማ ዝናብ ምን ይዞ ነው? የከተማ ዝናብማ ሙድ ይዞ ነው። ሙድ ምንድነው? እኛ ሙድ አናውቅም። ሙድ ምንድን ሙድ አታውቁም እናንተ። ሙድ ማለት ከተማ ተዘርቶ ከተማ በቅሎ ከተማ ታጭዶ ከተማ ተወቅቶ ከተማ ተፈጭቶ ከተማ የሚበላ የሰብል አይነት ነው ብሎ ሙድ አልያዘም። ባዳጎት ያለ ለማንኛውም በየሳምንቱ ለመምጣት እንሞክራለን። ሳቅ ሜዳዎች ነን። ሁሌ እንደዚህ ፏ እናደርጋችኋለን። ሁሌም እንደምንላችሁ ክላስ ያለው በክላሱ፣ ትራስ ያለው በትራሱ፣ ምላስ ያለው በምላሱ ተመችቶ ትደር ይላል ዜዶ ራሱ። ለዜዶ ለዜዶ በጣም ክላስ። ያው እንግዲህ ሳቅ ሜዳ ላይ በተለይ በሶሻል ሚዲያ ላይ ታገኟቸዋላችሁ። ሁሌም ሳቅ አለ። ኮሜዲያኖች ሰብሰብ ብለው ሳቅ ሜዳ ላይ ያሉ ለሳቅ ሜዳ